ሰላም ፓይተን ምንድን ነው? አይ ይሄኛው ሳይሆን አዎ ይሄኛው። ፓይተን ፕሮግራሚንግ ላንጉጆች መካከል አንዱ ነው። ፕሮግራሚንግ ላንጉጅ ኮምፒውተራችን አንድን ስራ ወይም ታስክ እንዲሰራልን ትዕዛዝ የምንሰጥበት መደበኛ ቋንቋ ማለት ነው። በቀላል አማርኛ ሰው ከኮምፒውተር ጋር የሚግባባበት ቋንቋ ማለት ነው። ለምሳሌ አማርኛ፣ እንግሊዝኛ እንዲሁም ሌሎች ቋንቋዎች ብለን እንደምንለው ሁሉ ፓይተን አንዱ የኮምፒውተር ቋንቋ ነው። ፓይተን በጣም ታዋቂው ፕሮግራሚንግ ላንጉጅ ነው። ምክንያቱም አንደኛ በጣም ቀላል በመሆኑ፣ ሁለተኛ ብዙ ስራዎችን ማሰራት በመቻሉ፣ ለምሳሌ እንደ ዌብ ዲቨሎፕመንት፣ እንደ አርቲፊሻል ኢንቴሊጀንስ፣ ማሽን ለርኒንግ የመሳሰሉ ስራዎችን መስራት በመቻሉ፣ ሶስተኛ ለሰው ልጅ ቋንቋ በጣም ቅርብ በመሆኑ ነው። ሂስትሪ ኦፍ ፓይተን ወይም የፓይተን ታሪክ። ፓይተን የተሰራው ዩዶ ቫን ሮሱም በተባለ የደች ፕሮግራመር በ1989 እንደ አውሮፓውያን አቆጣጠር ነው። እንዲሰራ ምክንያት የነበረው ዩዶ ቀላልና ፓወርፉል የሆነ ቋንቋ በመፈለጉ ነበር። ለመጀመሪያ ጊዜ ስራ ላይ የዋለው በ1991 እንደ አውሮፓውያን አቆጣጠር ሲሆን፣ ሁለተኛ ጊዜ ተሻሽሎ በ2000 እንደ አውሮፓውያን አቆጣጠር ፓይተን 2.0 በመባል ላውንች ተደርጓል። ሶስተኛ ጊዜ በ2008 በደንብ ተሻሽሎ ፓይተን 3 ተብሎ ጥቅም ላይ እንዲውል ሆኗል። አሁን ላይ የተጠቀምንበት ያለውም ይህን ፓይተን 3 የተባለውን